ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ቢሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን ናቱ አበሉኝ። እሺ ሴቶች በዚህ ጋር እስቲ። ወንዶች ደግሞ በዚህ ጋር ውጡ። ውጡና ተራገጥ። ቆይ ግን ከመውጣት በፊት ነገ ስንመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስንመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሪያ ምንድነው? የቤት ስራ። ነገ ስንመጣ ሁሉም አንዳንድ ሳንቺፕስ ይዛና ካያ ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ እናንተ ደግሞ በኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ቲቸር ካሁኑ እየወደድኩኝ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በኔ በኩልም እንዳታስብ። ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ሁለት አበዛብኝ። ቆይ ጀለስ ደወለ መጣሁ። አባቢ የት ተመደብሽ? ኧረ እኔ ምን አውቄ። ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት።